ለበዝም ብለሽ አይርላንድ ላይ ያለሁት ባለፈው ኢትዮጵያ ነበር by the way Berkat, you know, she's done so many things, and then for this to happen, and for me, as a foreign person within መሳሪያ ፍቃድ አለው ይሸጥ ነበር። መብቱ እኮ ነው። የሀገሩ መንግስት ነው የሰጠው ፍቃዱ። መብቱ ነው መሸጥ። ገባ ከፈለገው ሀገር ጋር ዲል አድርጎ ከፈለገው ክቡር ጠቅላይ ሚኒስቴራችን ፓርላማ ፊት ቆመው የፍትህ ስርዓታችን ኮራፕት አድርጓል፣ ፍትሃችን ልክ አይደለም ብለው ተናግረዋል። አራት ነጥብ። ጠቅላይ ሚኒስቴሩ ያልተማመነበትን ፍትህ በረከት ላይ እንዳይጥል ይሞከርባት ነው። አልዮኖም ፍርድ ቤት ማከብር ፖሊስ ጋር ሄጄ ልሟገት ፍለፊታቸው ልቆ ሳይሆን የደህንነት አባል ሳይሆን ደህንነት መታወቂያ ሰጥቶት ይሄንን ነገር አጣራልን ሰለስ ማጥፋት አንድ ኢንቨስተር በሆነች ለዚያውም የመጀመሪያው የሀገራችን ሴት አሁን ይሄ አዲስ ፓስፖርት ነው። የኛ ግን ኤክስፓየርድ ሊያረግ 1-2 አመት ይቀራል። ይሄ አዲስ እንደሆነ ምንድነው እንደዚህ አይነት ዝባዝንኪ ላብ ማፍሰስ ምን እንደሆነ የማያውቁ ሰዎች ሰርቶ መብላት ምን እንደሆነ ለማያውቁ ሰዎች ለምን ተተናቸው የራሳችንን ስራ አንሰራም? ምክንያቱም የተለያየ የሶሻል ሚዲያ ላይ ያሉ ሰዎች በዚህ ጋር ሌላ ያወራሉ፣ በዛ ጋር ማለት ካለን እኮ ኢነርጂያችንን እነዚህ ሰዎች እየወሰዱብን ነው። እውነት ለመናገር እውነት ፊራቅ በእንደዚህ አይነት ጉዳይ ካሁን በኋላ ላይቭ አይደለም ምንም አይነት ቪዲዮ ማንሰራም ምን ውስጥ ማንገባም። ለምን ወደፊት ብቻ ነው ምን ቀጥለው ለምን በስራ ነው እናሳየው። በቃ እንሰራለን፣ እንለወጣለን፣ ነገሮችን አገርም እንለውጣለን፣ ነገሮችን እናስተካክላለን። እኛ ኢትዮጵያ ውስጥ ብቻ ሳይሆን ከሀገር ውጭም ንብረት ያለን ሰዎች ነን፣ ሀብት ያለን። አሁን በቀደም ማነው አቤቶ ኪቻው በረከት በጣም ብዙ ንብረት ኢትዮጵያ ውስጥ ያላት ሰው ናት። እንደፈለገች ነው የምታወራው፣ እንደዚህ የምትለው ለምንድነው ለንብረቷ አትሳሳም እንዴ ውላ ሲል ሰምቻለሁኝና መጀመሪያ የሰው ልጅ ከንብረት በላይ ደህንነት ሊሰማው ይገባል። ገባ የተሰራ ምንጻም ፎቅም መንገድም ሁሉ ነገር መሰረተ ልማትም ውስጥ ሰላም ሲሆን በጣም ደስተኛ ስትሆን ያ ነገር ኤክሰርሳይዝ የምታደርገው። ገንዘብም መጀመሪያ ቤተሰብ ነው የሚቀድመው። መጀመሪያ አንተ ትቀድማለህ፣ ከዛ ወዲህ ነው ገንዘብ ቀጥሎ የሚመጣው ማለት ነው። ወይም ስለ ገንዘብ ስለ ሀብት ስለ ንብረት የምታስበው እና እኔ አሁንም ስመጣ አወንታ ይመጣል ምናምን ብዬ አይደለም፣ ግን ጀስት ነይ ባክሽን ስላልከኝ ሊመጣም ይችላል ስላልከኝ ኦኬ ከመጣ እኔ ራሴን ፍለፊት አቅርቤ ፌስ ቱ ፌስ በቃ አቅርቤ እኔም ልጠይቀው እሱም የሚጠይቀኝ። ለምሳሌ አወንታ በርሲሳ የኦሮሚያ ባንክ ሰራተኛ ነበረ። ከሆነ ገንዘብ ወደ ሆነ ገንዘብ ከሰው አካውንት ሰርቆ ነው የተባረረው። የትኛውም የፋይናንስ ስርዓት ውስጥ እንዳይቀጠር የተደረገ ሰው ነው። የትኛውም የፋይናንስ ስርዓት ውስጥ ኢትዮጵያ ውስጥ በብሔራዊ ባንክ ደረጃ በቃ ባንድ ከተደረጉ ሰዎች መካከል አንዱ ነው። ልቀጠር ቢልም አይቀጠርም። ብቸኛ የገቢ ምንጩ የሶሻል ሚዲያ ነው። በነገራችን ላይ እንደኔና እንዳንተ ትልቅ ቢዝነስ ያለው ሰርቶ መብላት የሚችል ሰው እንዳይመስልህ። ገባ አብዛኞቹ ሶሻል ሚዲያ ላይ ያሉ ሰዎች ሰርቶ መብላት አይችሉም። ልትፈርድባቸውም አይገባም። ምክንያቱም ምን ሰርቶ ይበላሉ? ለምሳሌ ሰው የፋይናንስ ስርዓት ውስጥ ተቀጥሮ መብላት አይችልም። ምክንያቱም ያጠፋው ጥፋት አለ፣ አይቀጠርም፣ አይሰራም፣ ተባሮ ነው የወጣው። አንድ በል ቀጥሎ ደግሞ የቀን ስራ ሰርቼ ልብላ ብትል እንዳየኸው ሱሰኛ ነው፣ አቅም የሌለው ሰው ነው። እንደው ተሸክሞ ለመብላትም አቅምኛ ጋውን መጥቶ አካፋ ይዞ ውሃ ምናምን እንደኛ እንኳን ቆፍሮ ምናምን ልብላ ቢልም አቅም ይጠይቃል የቀን ስራም ለመስራት። የተለየ ጥበብ የተለየ ዕውቀት ያለው ሰው አይደለም። እና ያለው ብቸኛ አማራጩ ምንድነው? የኢትዮጵያ ሕዝብ አምኖኛል፣ እንደፈለኩ ባወራ ህዝቡ ያምነኛል፣ እንደፈለኩ ባደርግ ያምነኛል ብሎ ስላመነ እንደ ልቡ ያወራል። ገባ እንደ ልቡ። እኔ ልክ አንዳንድ ሰው በቃ አወቅንብሽ ተነቃ እንደዚህ ሆነን ምናምን በዚህ ጋር ኦኬ ነቁና ምን ይጠበስ ማለት ኦኬ ተነቃ እና ሊያስቆመኝ ነው ከስራ ምን ልደረግ ነው? ለምንድነው ትክክለኛ ሰው ከሆንሽ ንጹህ ሰው ከሆንሽ ፖሊስ ጋር ሄደሽ እንትን ማትዩ? እውነት ወላሂ ጀዲ እውነታቸው ነው። ፖሊስ ጋር ልሂድ 7 ጊዜ ዳኛ ፈቶኝ ያልፈታኝ ፖሊስ ጋር ቆሜ ልነጋገር? አገሪቷ ውስጥ የመጨረሻ የህግ አካል የሆነውን ፍርድ ቤት ማከብር ፖሊስ ጋር ሄጄ ልሟገት?
ፍለፊታቸው ልቁ የጠቀሱብኝን እኮ አንቀጽ አውቃለሁ። ምን አይነት አንቀጽ እንደተጠቀሰብኝ አውቃለሁ። ደሞም ያለብኝ ክስ አንድና አንድ ነች፣ 8 ሚሊዮን ነች። ከፈለጉ 8 ሚሊዮን ከፈለጉ ኤኒ ታይም መውሰድ ይችላሉ። በቃ እሱንም ገንዘቡ የኔ ነው ብያለሁ ደጋግሜ። 25 ሚሊዮኗን የከፈልኩት ለኖክ እኔ ነኝ። ደረሰኝም አለኝ፣ ሁሉም ነገር አለኝ። ነገር ግን ፍለፊት ተጋፈጭ ፍለፊት የምጋፈጠው ራሱ እኮ ክቡር ጠቅላይ ሚኒስቴራችን ፓርላማ ፊት ቆመው የፍትህ ስርዓታችን ኮራፕት አድርጓል፣ ፍትሃችን ልክ አይደለም ብለው ተናግረዋል። 4 ነጥብ። ጠቅላይ ሚኒስቴሩ ያልተማመነበትን ፍትህ በረከት ላይ እንዳይጥል ይሞከርባት ነው። አይሆንማ። ስለዛ ምን ልል ፈልጌ ነው፣ እኛ ካሁን በኋላ ሁሉን ነገር ትተን ወደ ስራ በቃ ስራና ስራ እና ንጹህ ገንዘብ ነው ይዤ ወደ ኢትዮጵያ የመጣሁት የገባሁት ንጹህ ገንዘቤ ነው። የውጭ ምንዛሪ ነው። ከየትኛውም ቦታ ተነካክቼ አላውቅም። ከየትኛውም ነገር ጋር ምንም ነገር የለውበትም። አለችበት ያለ ሰው ካለ እዚህ ቦታ ላይ እንዲ አረገች እንጂ ድፍን ያለ ገባ ድፍን ያለ ነገር ሳይሆን እዚህ ቦታ ላይ ይሄን አርገሻል፣ እዚህ ቦታ ላይ እንዲፈጥረሻል፣ እዚህ ቦታ እንዲ ተደርጓል እኮ ሰው ማለት አለበት አይደል እንዴ? እንጂ ዝም ብሎ ድፍን ያለ እንደዚህ ሆኖ መኪኖቹ ኤርትራውያንን ጭነዋል እና ቢጭኑት ኤርትራዊ እኮ እኛ ሀገር ሽብርተኛ አይደለም ነው እንዴ? ኤርትራዊ መጫን ወንጀል ነው እንዴ? አይደለም እኮ የመናዊም እንጭናለን፣ ናይጄሪያም እንጭናለን፣ የተገኘውን እንጭናለን። ምክንያቱም የድርጅቱ ስራ እሱ ስለሆነ። በተረፈ እንትን ኤርትራውያን ከዚህ ወደዚህ እንኳን ኤርትራውያን ልንገር እኔ የድርጅቱ ስራ እስቲ ምንድነው የድርጅቱ ስራ? ያስጎብኝ ኩር ነው ስራው። ፋኖን ራሱ ቢያገኝ ይጭናል መኪናው። ለምን ፋኖ ራሱ ሽብርተኛ ቡድን አይደለም። ኢትዮጵያ ውስጥ በፌደሬሽን ምክር ቤት ሽብርተኛ አልተባለም ፋኖ ራሱ። በነገራችን ላይ ታውቃለህ፣ መንገድ ላይ ፋኖ ነኝ ቢለኝ መኪና ልጭን ይችላል በራሴ በቃ ናውጣ ምናምን ልለው ይችላል። ምክንያቱም ሽብርተኛ ቡድን እስካልሆነ ድረስ ከሽብርት ጋር አትተባበር ነው የተባልከው። ኤርትራዊ ሽብርተኛ አልተባሉም። ኤርትራን ሽብርተኛ ተብለዋል፣ ሀገራችን ውስጥ አልተባሉም። በቃ ጤነኞች ናቸው። ምንም የተባሉት ነገር የለም። መንግስት እንደ ስደተኛ ተቀብሎ እያኖራቸው ነው። ብጭን እንኳን ነው ምነግር። ስለዚህ አንድ ቡድን አንድ ተቋም ወይም አንድ ግለሰብ ሽብርተኛ እስካልተባለ ድረስ በፌደሬሽን ምክር ቤት በቃ ፓርላማው ሽብርተኛ እስካላለ ድረስ አይደለም ያ ሽብርተኛ። ዝም ብሎ እኮ ሰው ከመሬት ተነስቶ ሽብርተኛ አይባል፣ ወይም አንድ ቡድን ከመሬት ተነስቶ ሽብርተኛ አይባል። ስለዚህ ምን ልል ነው፣ እንደዛ ስለሆነ መጫን ምናምን ዝም ብሎ እንዳመጣላ አይደለም የምታወራው። ትክክለኛ መረጃ ይዘ ትክክለኛ አስተሳሰብ ይዘ እኔ ውልክ የሆነ ምፈራው መደነግጠው እንዲህ ነገር ሊደርስብኝ ይችላል ወይ እንደዚህ ምንም ነገር የለም። ገባ? አሁንም እኔ እሰራለሁ። አሁንም ተስፋ አልቆርጥም። አሁንም ይሄንን ክፉ ቀን ከእግዚአብሔር ጋር አልፈዋለሁ። ማንም ምድራዊ ኃይል አያስቆመኝም። አሁንም የማስበው ነገር ማለት ነው። አንዱ እንትና ነው ማን ነበር የሚባለው ሳድስ ሚዲያ ሞቶ ጀግናነሽ እህታችን እወድሻለሁ እንትን አከብርሻለሁ፣ ነገር ግን ይቅርታ ጠይቅ። ማንን ነው ይቅርታ የምጠይቀው? ማን ነው? እኛ ሀገር ይቅርታ የሚጠየቅ ራሱ አካል አለ የለም። ገባ? ይቅርታ ማንን ነው የምጠይቀው? ማለት ይሄ እኔ እኮ አርቲስት አይደለሁም። ዘፈን አውጥቼ ሙዚቃ አውጥቼ ድንገት ይቅርታ ካልጠየቅኩኝ አይሰማልኝም ብዬ መሳጋሱ አይደለሁም። ድራማ ምናልባት ሰርቼ አይሰለፉልኝም፣ ቲያትር ቤት አይታይልኝም ብዬ መሳጋሱ አይደለሁም። ከፈለገ ተው ቲማቲም አመርታለሁ አልበላም ማለት መብቱ ነው። ሽንኩርት ታመርት አልበላም ማለት መብቱ ነው። ኬንያ ሸጠዋለሁ ምን ታጣለ? ገባ? ባላመርት ጭራሽ ምን ሆናለሁ? ምንም አልሆንም። እና ባልተራምርሻ ለኔ ህይወት ላይ የሚመጣ ትልቅ ለውጥ የለም። ግን ኢትዮጵያ ውስጥ እንደ ሀገር ሪሶርሳችንን እንጠቀም፣ እንስራ፣ እንጠንክር። ሴቶችን አቢዩዝ ማድረግ ይቅር፣ ሴቶችን አንገት ማስደፋት ይቅር። ገባ? የሆነ ማሸማቀቅ ይቅር። በቃ እንደ ሰዎች ደግሞ የሆነ እየተደጋገመ ወሬ ሲወራ ለምን ብለው መጠየቅን ይልመዱ። ይሄ ነገር ትክክል ነው ወይ? በቃ እንደመጣ እንደወረደ አክሴፕት ማድረግ ጥሩ አይደለም። ብዙ ሰዎችን ከጎዳና ያወጣል። እኔ ደግሞ የሚገርም ብዙ ከሞት የከፉ ቀኖችን ከእግዚአብሔር ጋር ስላሳለፍኩኝ ብዙ ማለት ነው በእውነት ከዚህ ሞት ይሻላል የሚባሉ ቀኖችን እግዚአብሔር አሳልፎኛልና ደግፎ ስላሳለፈኝ በቃ ይሄ ተራ ነገር ምናምን እኔን ህይወቴን ምንም ነገር አይፈጥርብኝም ብዬ ነው ማስበው። ምክንያቱም አሁን አንዳንድ ሰዎች አይታል በኮሜንት ተሰደብን ብሎ ራሱ የሚያጠፋው ሁሉ ሰው አለ እኮ ኢትዮጵያ ውስጥ።
አስባ እኔ አሁን እና ምን ልልፈልግ እንትን አድርጉት እንትን እያደረግ ዋርኒንግ እያመጣብኝ ነው ለአራተኛ ጊዜ በደንብ ኮፒ ሊንክ አድርጉልኝ ወይ ሪፖስት አድርጉት አንዴ እንትን እያመጣ ነው በጣም እንትን እያደረገ ነው ለሶስተኛ ጊዜ ነው እየመጣ ያለው ከዚህ በፊትም ከሷ ጋር በነበረን ውይይት እንደዚህ ነው ያደረገው እስቲ አንዴ በደንብ ኮፒ ሊንክ ምናምን አድርጉት በደንብ ለዛው ልልክ የምፈልገው ምን መሰለህ በእውነት ነው የምነግርህ ማለት ስለማይመጥነን ሰው ደረጃችን ጋም ስላልሆነ ሰው ድጋሚ አናውራ ሰርቶ መብላት ምን ማለት እንደሆነ ስለማያውቁ ሰዎች አጠቃላይ ብዙ ሰዎች እኮ ናቸው ሰርቶ መብላት ምን ማለት እንደሆነ መልፋት ምን ማለት እንደሆነ ለምሳሌ አንተ ደሃ ብትሆን ማን ያገባዋል እኔ ምንም ባይኖረኝ ማን ያገባው ሲፈለግ አንዱ ሚዲያ ይነሳና ምን ብሎ ይጽፋል በረከት ኢትዮጵያ ውስጥ እንዴ እኔ እኮ የተደበቀ ንብረት አይደለም ያለኝ ማለት ህዝቡ የሚያየው እኮ ግልጽ ነው መኖሪያ ቤቴን እኮ ህዝብ ያውቃል እርሻዎቼን ህዝብ ያውቃል እኮ የተደበቀ ንብረት አይደለም ያለኝ ምንም እንደገና ብዙዎችን ነገሮች ስታይ ምገባ ማከል መገንባቴ መሀል አዲስ አበባ ነው ኮልፌ ነው የተገነባው የሚደበቅ ነገር አይደለም 55 ሚሊዮን ብር ወጥቶ የተገነባ 3000 ካሬ ላይ ያረፈ ንብረት ነው አሁን ሁለተኛው ለሚኩራ ላይ የተገነባ ያለው ጣራ ማልበስ ብቻ ነው የቀረው የሚደበቅ ነው የሚደበቅ አይደለም ግልጽ ነው ምንድነው እዚህ ጋር ማውራት የለብንም በቃ ካሁን በኋላ ማንሳትም የለብንም ወደፊት ብቻ ነው መሄድ ያለብን እኔ አሁን የሐዋሳ ልጆች ስለ ቴዲ ጠይቁኛል ምንድነው በረከት እኔ እንደው እየደጋገመ አልፍ ማነው ቴዲ ማለት ቴዲ ሐዋሳ እና እየደጋገመ ስለኔ በቃ ጠዋትም ከሰዓትም ማታም ስለኔ ነው የሚያወራው በየቀኑ ማለት ነው እና እንዴ አልኩኝ ደወልኩኝ ሐዋሳ ልጆች ጋር እሱ ቢመጣና ከሱ ጋር ብታወሩ ምን ይመስልሻል ስለሌለ ምናልባት ሼር አድርጉለት በነገራችን ላይ ማለት ነው በእውነት ነው የምነግርህ ማንንም ቢመጣ ማውራት የምችል ሰው ነኝ በነገራችን ላይ ገባ ማውራት ከማንንም ጋር ማውራት የምችል ሰው ነኝ ከማንንም ጋር የምፈልገውን ውስጤን በአግባቡ ማስረዳት የምችል ሰው ነኝ መናገር የምችል ሰው ነኝ እስከ ጥግ ድረስ ቢመጣ ደስ ይለኛል እስከ ዶቃ ማሰሪያው ድረስ ነግረዋለሁ በነገራችን ላይ ሐዋሳ ልጅ አይደለም እኔ እንደደረስኩት ማአት ልጆች ጋር ደውዬ ሐዋሳ ምን ሰፈር ነው ከነማን ጋር ያደገው እኔ ጭራሽ እንደው ድሮ እንተዋወቅ ነበር ወይ የሆነ ነገር ሳላቅ ነክቼበት ይሁን ወይ እንዴ ምናም ብዬ የሐዋሳ ልጆች ጋር ማአት ሰው ጋር ስደውል አንድ የሚያውቀው ሰው የለም አብረን ሃይስኩል ተማርን አብረን ኤሌመንታሪ ነበርን ምናምን የሚል ሰው አንድም ሰው አላገኘውም ቴዲ የሆነ ሰው ብቻ ምን አለኝ ሼቻ ነው ሽቀላም ይባላል 40 ምንጭ ውስጥ እዛ ሃይስኩል ሲማር አውቃለሁ ያለ ሰው ገጥሞኛል በተረፈ ማለት ነው ሐዋሳ ውስጥ አብሮት ያደገ ሰው የሰፈር ሰው እንደሆነ ቴዲ ሐዋሳ ነኝ አለ እንጂ አይታወቅም በርግጥ አብዛኞቹ የአጎራባች ወረዳ ልጆች የሐዋሳ ልጅ ነኝ ስለሚሉ እሱም እንደዛው ሐዋሳ ልጅ ነኝ ብሎ ሊሆን ይችላል እንጂ እኔ የሐዋሳ ልጅ አይደለም የሐዋሳ አብሮት ያደገ የሐዋሳ ልጅም የለም እሱን የሚያውቀው ከብዙዎች ጋር አውርተናል እና ኢግኖር አደረግነውና የዛሬ 3 አመት አካባቢ ኢንቨስት ላደርግ ነው ምናም ብሎ ብሩ ሲመነዘር በኢትዮጵያ 200 ሺህ ብር የሚሆን ብር ይዞ መጣ ወደ ኢትዮጵያ ማለት ነው እና ኢንቨስት ላደርግ ነው አለ ምን ላይ አልኩት ከብት ላይ አለ 200 ሺህ ብር ይዛ ከብት ላይ አልኩት አዎ ከብቷ ራሱ እኮ 1 ሚሊዮን ነው የምትሸጠው ጊደር ከሆነ የትናንሽ ከብት ከሆነ ደግሞ 300 ሺህ ነው የሚሸጠው መሬቱ አለ ስለው እስቲ የሆነ ነገር ሞክራለሁ ዳቶ ጨፌ የሚባል ቦታ አለ ውሃ እንዲሚተኛበት እዛ ሰፈር የመጀቢው መሬት ገዛለው አለ የሚገርም ካፌ ራሱ ስጋብዘው የሆነ ምግብ ቤት ምናምን ስጋብዘው 200 ሺህ ብሯን እንዳትጎልበት በጣም ነው ጥንቃቄ ያደረኩለት እውነት መጨረሻ ላይ 200 ሺህ ብሯን ይዟት ይሄድ መልሶ ይብረር እንዴት ያርጋት ማቀው ነገር የለም እውነቱን በነግር ማለት ነው ከዛ በኋላ ያችን ብር ይዞ መጣ ተመልሶ በቃ ሄደ ግን ያቺ ብር እንዳትጎልበት በጣም ነው ጥንቃቄ ያደረኩለት እኔ እስከማቀው ድረስ ማለት ነው ቀጥሎ ደግሞ ምንድነው አሁን እንትን የካናዳ አሉ እንትን የብልጽግና አወያይ ነው እና ይሄ የምክክር ኮሚቴ ነው ምናምን አርጎ ብልጽግና መርጦታል አሉና ይሄን ሁሉ መከራውን የሚያየው ለብልጽግና ስለመረጠው ነውና ወጣቶችን የተለያዩ ብሔር ብሔረሰቦችን እየሰበሰበ እንዲያወያዩ
አንዳንድ ነገር እንዲያደርግ መርጦታል አሉ እና ከኔ በላይ ብልጽግናን አይቀርበውም። የፈለገ ነገር ቢሆን ከኔ በላይ ብልጽግናን አያቆም ከኔ በላይ እና የፈለገ ነገር ቢጋጋጥም ቢላላጥም ምንም የሚፈጠር ነገር የለምና እንደነገርኩ ያቺ 200 ሺህ ብሯን ኢንቨስት እንዳደረግ አረዳችኝም ብሎ ይሁን እኔን ግን ቢያንስ ቴንኪው ማለት ነበረበት። ምክንያቱም ሻይ ቤትም ስንገባ ምግብ ቤትም ስንገባ እኔ ነበርኩ ምከፍለው 200 ሺህ ብሯን እንዳጎልበት ብዬ ማለት ነው። የሚገርም በዚህ ደረጃ ነው የተጠነቀቅኩለት ለቴዲ ቢያቅ ማለት ነው። እና በቃ ሌላ ነገር የለምና የዋሳ ልጅ አለመሆኑንና ያችን 200 ሺህ ብር ለኢንቨስትመንት ይዞ መምጣቱን ነው ማቀው። ከዛ ውጪ አናቆም። ብዙ ከዋሳ ልጆች ጋር ተደዋወልን አናቆም አሉ። እንደው ምን ሆኖ ነው እንደው ያረኩት ነገር ካለ ምናምን ብዬና አንድ እሱ ነው። ሁለተኛ ደግሞ ግልጽ እዚህ ጋር ምነግር ያኔ ከዮኒ ማንኛ ጋር በነበረው ሰጣ ገባ ዮኒ የአይምሮ ታማሚ ነው መድኃኒት ስለሚወስድ 500 ሺህ ብሩን ካልሰጠሽም ብሎ ሲሞግተኝ የነበረው እሱ ነው። እንደውም እንዳልክ የሚባል የጋዜጠኛ እንዳልክ ሁለት ናቸው ያሉት። ይሄ የፋና ጋዜጠኛ ለምን እንዲህ ትላለውላ ብሎ ደውሎ አናግሮታል። ለነውር አይደለም ወይ ሌላም ልጅ ነበረች አይባልም ምናምን ብሎታልና እኔ ቴዲ እንትና ዮኒ አይምሮ ህመም መድኃኒት እንደሚወስድ ራሱ ከቴዲ አዋሳ ነው የሰማሁት። ከዛ አዘንኩለት፣ አሳዘነኝ ዮኒም ማለት ነው። እና ያለው ነገር ይሄ ነው። ለማለት አይመስለኝም። እኔ ዮኒን ፐርሰናሊ አውቀዋለሁ። እንደዛ አይነት አትመስለኝም። ምክንያቱም ለኔ ወዳጅ ስለሆነ አይመስለኝም። አሮ ነው ግን እኔ እሱን መጥራት እችላለሁ። ዮኒን ግን አሮ ነው ማለት ከወንድማችን ቴዲ ጋር ያላችሁን ፐርሰናል ነገር አለ። የአንድ አካባቢም ልጆች ስለሆናችሁ አላውቅም። እኔ ፐርሰናል ነገር አንቺ ነሽ ያነሳሽው። ግን የእንትናን ግን ማለት አሁን ማውራው ፎርፈን ነው። እኔ ኦኬ ሲሪየስሊ አይደለም። ግን እቺ 200 ሺህ ብር ለኢንቨስትመንት ይዞ የመጣት ነገር እውነት ነው። በዛ ላይ ደግሞ አንዳንድ ነገር ስለ ቴዲ ሳጣራ ካናዳ ውስጥ ማለት ነው ስራው አሉ እንትን ነው የሚያርደው አሉ አሳማ። የሚገርም አሳሞች ነው የሚያርዱት። ምናልባትም የአሳሞቹ ሰይጣን ገብቶበትም ሊሆን ይችላል ልጁ ላይ ገባ። ልናዝንለት ይገባል። አሳማ ደግሞ ታውቃለህ በመጽሐፍ ቅዱስም እኮ ክርስቶስ ሰይጣኑን ከልጁ አውጥቶ ወደ ሪያዎች ነው ወሰደውና አሳማ እያረደ ነው የሚተዳደረው። ዋናው ቋሚ ስራው ከዚህ ከቲክቶክ ውጪ አሳማ ነው የሚያርደው አሉ። የአሳሞቹ ሰይጣኖች ገብተውበት እስከሆነ እዚህ ልጅ ላይ ልናዝንለት ይገባል። ያሳዝናል። ገባ። ፕላስ ደግሞ እቺ ኢንቨስትም ለማድረግ ያስባል አቅም በማጣቱ ነው እንጂ ልጁና አሁን እኛ ኢትዮጵያ ውስጥ ገባ 4-5 እርሻ ስላለን ፋብሪካ ቄራ ምናምን ስላለን የተለያዩ ውድ መኪና ስለምንነዳ ይናደዳል። በቃ ገባ። ኢንቨስት 200 ሺህ ብር ኢንቨስት ሊያደርግ ይዞ የመጣ ሰው የኔ የ4-5 ሚሊዮን ዩሮ በአንድ ጊዜ የሚወጣ ኢንቨስትመንት እኮ ይደብረዋል፣ ያሳዝነዋል። አሁን ታያለ ወይ ዛሬ ማታ ወይ ነገ ማታ ሲንጨረጨው ሲል ሰማዋለ በቲክቶክ ወጥቶ ማለት ነው። እና ምንም አይደለም ወንድሜ፣ ህክምናም ከፈለክ አለው ከጎንክ ነኝ፣ ምንም ችግር የለውም። ሰይጣንም ከሆነ ለጸበልም ቢሆን ትራንስፖርትም ምንም እኔ እችላለሁ። ኢትዮጵያ ሄደ ጸበልም ግባ፣ ጸሎትም ከሆነ አጸልይላለሁ፣ ምንም ችግር የለም። ወጪ የፈጀውን ይፍጭ ካንተ አይበልጥም ለማለት ፈልጌ ነው። ያለኝ መልእክት ይሄ ነው። ደህና ደሩ። ከዛ ውጪ ምንድነው አሁን እኔ ይሄኛው ያው የፐርሰናል እንትን ነው ያንቺ ነው። ግን እኔ ወደ ዋናው ጉዳይ የአውንታን ነው። አውንታ ባነሳው ላይ ነው እኔ አንቺን ኢንቫይት አድርጌ ለምን ምክንያቱም እሱ ባለፈው ምንድነው ያለው ፍራኦል አልሰማውም በሚለው ጉዳይ ነው ድጋሚ ቪዲዮ ለመስራት የተገደድኩት። ድጋሚ ቪዲዮ ሰርቼ አስቀድሜ ነው የጠራሁት። አሁንም ደግሞ እሱን ደውዬ ምንድነው ቴክስት አድርጌለታለሁ። ቴክስቱን አይቶታል። ቁጥሩ ኦልሬዲ ትክክለኛ ቁጥሩ እሱን የሚቀርበው ሰው ሰጥቶኝ እሱም ደግሞ ደውሎ ነበረ ከሌላ ሰው ጋር ሆኖ ትሪዌይ አድርጎ ሊያናግረኝ ነበር። አልፈለግኩም መነጋገር ያለኝ እንትን እዚህ ጋር ማውራት ስለፈለግን ነው ያመጣሁት። ከዛ በተረፈ ግን እኔ ደግሞ ምልክ እንቶ ነው አይ በቃ እሱን ከተውን ከዛ በተረፈ በሀገር ማቀውን ነገር እንዲሁ በግርድፉ ስለ ቴዲም እንዲህ ሲባል ነው ማቀውን ነገርኩ። በተረፈ እነሱን የፐርሰናል እንትኖቹን ትተን አሁን ግን ምንድነው ያንቺን ስራ በራሴ ልጁ በዚህ ነገር ነው እንደዚህ የሚሆነው ብዬ አሰብኩ፣ ገመትኩ። በተረፈ ማለት ነው እውነቴን ነው የምነግርህ። በእውነት በቃ ስለምንም ነገር ባላወራ ባልናገር ስራዬን ዝም ብዬ ብሰራ ደስ ይለኛል። ለምን ያልሆነ ነገር አይደለም ያልኩት፣ የሆነ ነገር ነው የተናገርኩት።
ገባ የሆነ ነገር ያልተፈጠረ አይደለም የተፈጠረ ነው ያልኩት እኔ አሁን ያልኩት በማስረጃ የተፈጠረ ነገር የሆነ ነገር ነው ያልኩት በተረፈ እንደው ብንተዋቸውና ስራችንን ብንሰራ እኔም እሱን ነው የምልሽ ትተሽ ስራ መስራቱ አንድ ነገር ነው ግን እኔ በዚሁ አጋጣሚ መንግስት ተቋም ስለሆነ ፌደራል ፖሊስንም ይሁን ብዙ እንደ አዎንታ ያሉ ሰዎች የሚሰሩ ሰዎችን አታክ እያደረጉ ያሉ ስለሆነ ተቋሙ ለምን እንደዚህ እንደፈቀደላቸው ለኔም ጥያቄ ስለሆነ ነው ከዛ በተረፈ ግን ሀገር ላይ ብዙ የሰራሹ ስራ አለ ብዙ ያከናወንሹ ስራዎች አሉ ተምሳሌት መሆን የምትችይ ሴት ነሽ ብዬ ስለማስብ ነው ከዛ ውጪ ግን አሁን ያሉት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ብዙ ለሀገር እየሰሩ ያሉ እንደ ሀገር መሪ ጥሩ እየሰሩ ያሉ ሰው ናቸው ብዬ አስባለሁ የኔ አመለካከት ምክንያቱም በጣም እየሰሩ ባሉበት ሁኔታ ውስጥ አንዳንድ ደግሞ እንደነ አዎንታ ያሉ ሰዎች በፌደራል ፖሊስ ተቋም ውስጥ የምርመራ አካል ነኝ ወይ ደግሞ መርማሪ እስከመሆን ድረስ ጉዳቹን አጋለጣለሁ ስካመሮች ናቸው የሚሉ ነገሮች ይመጣሉና ይሄ እናንተ ሀገር ውስጥ ለሚሰሩ ሰዎች ችግር ስለሚፈጥር ነው እና ይሄንን መንግስት ጥያቄውን ለመንግስት ዋሉ መንግስትም የራሱ የሆነ አመለካከት ሊኖረው ይችላል ከዛ በተረፈ ግን በጣም ነው በመሰሪው ስራ እስካሁንም የሰራሽ ባለሽው ስራ እኔ በግሌ በጣም ነው ማደንቅሽ ምናልባት አንቺ ጥሩ እየሰራሽ ስለሆነ ሀገር ውስጥ 8 ሚሊዮኑ ክሱ 8 ሚሊዮን ከሆነ ብትመለሽ ብዙ የስራ እድል ስለምትፈጥሪ ብዙ ነገር ስላለ መከፈል ካለበት እኔ በከፍልስ ያንን 8 ሚሊዮን ብር ችግር አለ ትንሽ ስለሆነ ብዬ ነው የብር ጉዳይ አይደለም ብሩ አው ትንሽ ብር ነው እውነት አንድ የቀበሌ ዘበኛ የሚከሰስበት ብር ነው እውነት ለመናገር ትልቅ ብር አይደለም ግን 8 ቢሊዮን አለማለታቸው እግዚአብሔር ይስጣቸው ለምንድን ነው ይሄንን ያልኩሽ እኔ ቶዮን አካተተ ለምን ለምትለው እውነት ለመናገር ይሄ ጥያቄ የሚመመለስ ያለበት መጠየቅ ያለበት ራሳቸው ናቸው መሆን ያለበት እነሱ ናቸው ይሄን መመለስ የሚችሉት እኔ አላቅም በተረፈ ብሩ አዎ ትንሽ ነው ለምን ይሄን እንዳደረጉም አላውቅም ግን ቀስ ብለን መጨረሻውን እናያለን ብዬ ነው ማስበው ማለት መጨረሻውን እናያለን ምን እንደሚሆን እንዴት እንደሆነ ኦሬዲ አሁን ጠበቆችን መቆማቸው ስለማይቀር ያለውንም ነገር መከታተላችን ስለማይቀር እኔ ባድለኝ ሁኔታ አሁን ምንድነው የምታስቢው ካልከኝ ስራዬን መስራት ብቻ ነው ማስበው ከማንም ጋር ክፉ ደግ መነጋገር አልፈልግም ከማንም ጋር ምንም ማለት አልፈልግም እንዲህ ነው እንደዚህ ማለትም አልፈልግም ስራዬን መስራት ነው የምፈልገው በቃ ገባክ በፈለጉት መንገድ የፈለጉትን ማለት ይችላሉ ማንንም የፈለገውን ማለት ይችላል እኔ አንተንም እምልህ ብዙ ነገር ሊሉም ይችላሉ ከዚህም በኋላ የተለያዩ ነገር ሊመጣም ይችላል እንዲህ ነው በዚህ ገቡ በዚህ ወጣም ሊባል ይችላል ግን እየቆምን በየቦታው መልስ እየሰጠክ የቆምክ መልስ እየሰጠ ከሄርክ ልክ አይመጣም በእውነት ልክ አይመጣማ ለምንድን ነው መልስ የምንመላለሰው እንደ ቲክቶከር እኛ እኮ አንተም ቢሆን ቲክቶክ ወይም ፌስቡክ ምናምን መደበሪያክ ነው አይደል እኔም ቢሆን መደበሪያ ነው ኤኒ ታይም ልተው ይችላልው አንተም ልትወት ይችላል ምንም ሊያደርግልን አይችልም ይሄ ነገር ስለዚህ እኔ የምለው ምንድነው ኢግኖር አድርገ ተተናቸው በቃ ስራችንን እንስራ ገባ ከስራችን የሚፈነቅለን ነገር የለ አትስሩ ብሎ አልተከለከልንም በቃ ዝም ብሎ ማውራት አይደለ ስራችንን እንትን እስካላለን ድረስ እስካላስቆመን ድረስ ነገሮች የተፈጠረው ነገር ደስ አይልም ገባ የተፈጠረው ነገር ደስ አይልም ያለው ነገር ደስ አይልም ነገር ግን ነገ ደግሞ ምን እንደሚመጣ ደግሞ እናያለን አብረን ማለት ነው ስለዚህ ስራችንን እስካልከለከለን ድረስ በተለይ አንተ ላይ ምንም እኮ የሚደርስብ ነገር የለም ምክንያቱም አንተ ኦሬዲ ነገሮችክ በጠቅላላ ከሀገር ውጪ ናቸው ያሉት እንደኔ ኢትዮጵያ ውስጥ የተወሳሰበ ነገር የለህም ገባ እንደኔ ጫካ ለጫካ ንብረትን አልበተንክም ምናምን እኔ ብዙ ቦታ ተበታትኛ ያለው ሰው ነኝ ምክንያቱም አገሬ ላይ ሰራለው ብዬ ነው ማስበው አሁንም ሰራለው ብዬ ነው ማስበው እግዚአብሔር የተሻለ ቀን ያመጣል ብዬ አስባለሁ አሁንም ማለት ነው ገባክ በምንም አይነት ሁኔታ ሰው ለምንድነው ፌስ ማታረጊው ለምንድነው ፍላፊት ማትመጪው ለምንድነው የምመጣው ለምን እመጣለሁ
14 ጊዜ ከፍርድ ቤት ቀርቤ 7 ጊዜ መፈቻ ተሰጥቶኝ ያልተፈታው ሰው እየሆንኩኝ እያወቅኩኝ ማንንም እንደፈለገ ማድረግ እንደሚችል እያወቅኩኝ ማለት ነው። ለምንድን ነው እንደዛ ማደርገው? ለምን ዳሮኛ ነገሮችን አለው ወዴት አቅጣጫ እንደሚሄዱ አለውኝ ምን እንደሚፈጠር አለው። ዘኢንድ ኦፍ ዘ ዴይ ደግሞ እኔ ዲያስፖራ ነኝ፣ ከውጭ ሀገር የመጣው ሰው ነኝ። ኢንቨስትመንቴ ከውጭ ሀገር ነው። አብዛኞቹ ምገዛቸው ነገሮች ፍራንኮ ቫሉታ ናቸው። በፍራንኮ ቫሉታ ነው። ፎሬን ከረንሲ እኔ ከሀገር ውስጥ ተጠቅሜ አላውቅም። ስለዛ ምናልባት ጉዳዩ እኮ ወደ ትልልቅ ሎየሮችንም አማክሬ ዓለም አቀፍ ሎየሮችንም አማክሬ ኔክስት ደግሞ ወደ ሌላ አቅጣጫም ሊሄድ ይችላል። ግን ምን ያስፈልጋል መሰለ? መጀመሪያ የሰብአዊ መብት ተሟጋቾች ዓለም አቀፍ የሰብአዊ መብት ተሟጋቾችን አማክራለሁ። ዓለም አቀፍ ሎየሮችን በደንብ አማክራለሁ። እነሱን ካማከርኩ በኋላ ቀጥሎ ደግሞ ወዴት እንደሚሄድ ወዴት እንደሚያመራ ጉዳዩ አያለውኝ እንጂ አሜን ብዬ ተቀብዬ ቤቴ መገባ ሰው አይደለሁም። አሜን ብዬ ነገሮችን ዝም ብዬ ምተው ሰው አይደለሁም። ምክንያቱም ገንዘቡን እንትን ብዬ አስፈቅጄ ገባ ተነጋግሬ ተጻጽፌ ከአየርላንድ ነው የወሰድኩት። ኢንቨስት የተደረገው ውጭ ጉዳይ ሚኒስቴር ያውቃል፣ ፋይናንስ ሚኒስቴር ያውቃል አይደል? እንደ ኢንቨስት ያደረኩት ከኢትዮጵያ ደግሞ 10 ሳንቲም ይዤ ከሀገር እንዳልወጣው ያለውን ገንዘብ የማገኘውን ሰርቼ ሁሉ የማገኘውን ገንዘብ ኢትዮጵያ ውስጥ ኢንቨስት እንዳደረኩኝ መንግስትን በደንብ ያውቃል። በደንብ ማለት ነው። ምንም አይነት የገንዘብ ዝውውር ወደ ውጭ ሀገር አድርጌ አላውቅም። ኢቭን ፎሬን ከረንሲ ፎሬን ይሄ ኤልሲ ቲቲ የሚባሉ ነገሮችን ከፍቼ ተጠቅሜ አላውቅም። ሙሉ ለሙሉ ፍራንኮ ቫሉታ ነው የምጠቀመው። ፍራንኮ ቫሉታ ማለት ደግሞ ከውጭ ሀገር ካለ አካውንት የምታንቀሳቅሰው ማለት ነውና ስለዛ ምናልባት ጉዳያችን እኔ ወደ ሎየሮችን አማክሬ ቀጥሎ ምን እንደሚመጣ እነሱ የሚሰጡኝን አቅጣጫ ምክንያቱም የዓለም አቀፍ ህጎችን ያውቃሉ፣ ዓለም አቀፍ ህጎችን ያውቃሉ፣ ኢትዮጵያን ህጎች የኢትዮጵያን ህግ ጠንቅቀው ያውቃሉ፣ ኢንቨስትመንት በምን አይነት ህግ እንደሚመራ ያውቃሉ፣ ምን ማድረግ እንዳለብኝ አድቫይስ ያደርጉኛል በደንብ ማለት ነው። አድቫይስ ይደረጋለሁ። በዛ መንገድ ጉዳይን ቀጥላለሁ ብዬ ነው ማስበው። ስለዛ ምንም ጊቭ አፕ አላደርግም። ስራዬን እየሰራው ውጤቱ ምን እንደሚሆን አብረን እናያለን ማለት ነው። ስለዛ እኔ ካሁን በኋላ ከማንም ጋር ክፉ ደግ መነጋገር መመላለስ እንዲህ ነው እንዲያ ነው ማለት አልፈልግም። የሶሻል ሚዲያ ሰው አይደለሁም። ሶሻል ሚዲያን የከፈትኩት መጀመሪያ ሁሉ የከፈትኩት ለምንድን ነው ብለህ ካልከኝ ከሴቶችን ለማስተማር፣ ገበሬዎች ጋር ለመማማር፣ ከሰዎች ጋር የተለያዩ ነገሮችን ለመለዋወጥ የምሰራውን ስራ በየቀኑ ያለኝን ለውጥ ገባ እርሻ እንዴት እንደምሰራ እንዴት እንደማርስ ከመሬት ተነስቼ የማደርጋቸውን ነገሮች ሰዎች እንዲያዩልኝ እንዲማሩ እንዲጠነክሩ ሴቶች ጀግኖች እንዲፈጠሩ ለማድረግ ነው ሶሻል ሚዲያ የከፈትኩት። ኢትዮጵያ ውስጥ ብቻ ከ11 ዓመት በላይ እርሻ ሰርቻለሁ። ፈይቶብኛል። ከ11 ዓመት በላይ ከክራይ ተነስቼ የሆነች ነገር ሶስድ ስከራይ ገባ ተከራይቼ ስሰራ ምናምን ነው እዚህ ጋር የደረስኩት ማለት ነው። ነገሮች አልጋ ባልጋ ሆነውልኝ አልደረስኩም። አንዴ ጎርፍ አፈርድሜ ሲያበላኝ፣ አንዴ መብረቅ አፈርድሜ ሲያበላኝ ለምን እርሻ ላይ እስካለ ሀፕን ያደርጋል። አንዳንድ ጊዜ ወባ በጣም ነው የሚያስቸግረው። እኛ ጋር ሰራተኛ በብዛት ይታመምብናል። ገባ አይደለ? ብዙ የሚያስቸግሩ ሰው ሰራሽም ተፈጥሯዊ ችግሮች አሉ። እሱን ተቋቁሜ እየሰራው ለሌሎቹ ትምህርት እንዲሆን ነው ወደ ሶሻል ሚዲያ የመጣሁት እንጂ በዚህ 3 ዓመት ውስጥ የጀመርኩት አይደለም እርሻና ሶሻል ሚዲያ ሌሎችን አስተምርበታለሁ ብዬ ከፈትኩት እስከሆነ ድረስ ከተማሩበት እሰይ፣ ካልተማሩበት ግን ሶሻል ሚዲያ ቀረ ማለት እርሻው ቀረ ማለት አይደለም፣ ኢንቨስትመንትም ቀረ ማለት አይደለምና ይሄው ነው ያለው ነገር በአጠቃላይ። በተለይ እኔ ሪሊ አፕሪሺየት አደርግሻለሁ። በሴት እንደው እናት ነሽ፣ ሴት ነሽ፣ እንደገና 11 ዓመት እርሻ ውስጥ በተለይ ብላቴ ነው ምንድነው የሚባለው ቦታ ላይ የሰራሽውን በሶሻል ሚዲያ ነው ያየሁት። ከዛ በተረፈ ደግሞ ጥሩ ማለት አሁን ሰው እቺ 8 ሚሊዮኗን ይዞ ብዙ ነገር ነው ሊናገር የሚችለው። ነገር ግን የሰራሻቸው ስራዎች ደግሞ አፕሪሺየት መደረግ አለባቸው ብዬ አምናለሁ። ከምን አንጻር እስቲ ብዙ 11 ዓመት ቀላል ነገር አይደለም። 11 ዓመት በዛ እርሻ ውስጥ ከለውጡ በፊት የጀመርሽ ነሽ። ከዛም ውጪ ደግሞ የኢትዮጵያ ንግድ ምክር ቤት ላይም ደግሞ ፕሬዝዳንት ሆነሽ አገልግለሻል። ያ ማለት የኢትዮጵያ ነጋዴ ሴቶች ፕሬዝዳንት ነኝ አሁን ራሱ በዚህ አሁንማ ፕሬዝዳንት ነሽ። ስለዚህ የኢትዮጵያ ነጋዴ ሴቶች ፕሬዝዳንት መሆን ማለት ምሳሌ መሆን ማለት ስለሆነ ያንን መንግስት አምኖበት ስለሆነ ያንን ፖዚሽን እዛ ቦታ ላይ ተቀምጠሽ እየመራሽ ያለሽው ይሄ ነገር አፕሪሺየት መደረግ አለበት። ሌሎች መተው እንዲሰሩ
የሚያበረታታ ስለሆነ ብዙ ሴቶች ወደዚህ ስራ እንዲገቡ የሚደረግ ስለሆነ እኔ አሁን አንቺን ኢንተርቪው ካደረኩ በኋላ አልዋሽም በጣም ብዙ ሰዎች ኮንታክት አድርጎኛል። በጣም ብዙ ሰዎች ትልልቅ ባለሀብቶች ኤክስፔክት ማላረጋቸው ሰዎች ጽፈውልኛል። ግን በእንደዚህ አይነት ነገር ውስጥ መሳተፍ አልፈልግም። ለእኔ ይሄ የመጨረሻ ላይቬ ነው። ከአንቺ ጋር የማደርገው የመጨረሻ ቲክታክ ነው፣ የመጨረሻ ላይቬ ነው። ሶሻል ሚዲያ ላይ አም ገነ ዲስአፒር። ምክንያቱም ሶሻል ሚዲያ ላይ ከመጣሁ በኋላ እዚህ ላይ እኔ ሶሻል ሚዲያ ላይ የመጣሁት ጥቅም ለማግኘት ሳይሆን ሰዎችን ለመርዳት ነው። ሰዎችን በረዳዋቸው መጠን ግን እንደ ሌባ የተቆጠርኩበት፣ እንደ ዘራፊ፣ እንደ ስካመር በጣም ብዙ ስም ወጥቶልኛል እና ብዙ አታኪንጎች ነበሩ። ስለዚህ ዲሳይድ ያደረግኩት ማታ በራሴ ከዚህ ሶሻል ሚዲያ ላይ ከአንቺ ኢንተርቪው ከዚህ ከወረድን በኋላ የኔ የመጨረሻ ቲክታክ ነው የሚሆነው። ሶሻል ሚዲያ ላይ ስራዬን መስራት እንጂ ሶሻል ሚዲያ ላይ ምንም የምጠቀመው ነገር ስለሆነ ለመጥቀም ነው፣ በንግግርም ይሁን በድርጊትም ይሁን። እንዴት አመሻችሁ? ወይ ጂጂ እንዴት ነሽ? ሰላም ፊራ፣ በረከት እንዴት ናችሁ? ሰላም ናችሁ ወይ? በረከትን በስንት ጊዜ አገኘሁሽ። በጣም ደስ ብሎኛል ስላገኘሁሽ፣ ደስተኛ ነኝ። ጂጂን ስለመወዳትና ስለማከብራት ነው ያስገባ። በጣም መወዳት በጣም ማከብራት ፊራዬ። የቤታችን ጉዳይ በቤታችን እናወራለን ብሏል። በረከትዬ በጣም ደስ ብሎኛል ስላገኘሁሽ። ላገኝሽ ፈልጌ ነበረ፣ ያው ኮንታክትሽ የለኝም። እንደ አንድ አይናቃለሁ። በሌላ ጊዜ ደግሞ ደግመን ይችን ቀን ደስ ብሎኛል ማለት በፊት ያወራናቸው ነገሮች አሁን ስለመጡና በጥሩ ቢሆኑ ጥሩ ነበረ። ግን ኢትስ ኦኬ ማለት አንቺ ራስሽ ሁሉም እዚህ ጋር የሚጽፉልሽን መልካም ነገር እያየሽ ነው። ጀግና ሴት ነሽ፣ በጣም ጉበዝ ሴት ነሽ። ለሁላችንም ትምህርት የምትሆኝ ሴት ነሽ። ማንም እንትን የሚል የለም በአንቺ አሁን በተወራው በተነዛው ነገር። እኔ በበኩሌ እርግጠኛ ነኝ አናምንም፣ እንደ ሴት አናምንም። ሁላችንም ከጎንሽ ነን። ሁለተኛ ደግሞ አዳምጫዋለሁ ከፊራ ጋር የገባሽለት ከዛ በፊት የነበረውን ነገር ማለት ይሄ ያንቺና የመንግስት ጉዳይ ነው። እንደ ሀገር ገባሽ፣ አንድ ሰው በተለያየ ነገር ሚስቴክ ሊፈጥር ይችላል። ኢንቨስትመንት ህጉ ላይ ችግር ሊፈጠር ይችላል እና የሆነ ስህተት ተፈጥሮ ልትጠየቂ ትችያለሽ። መንግስት ደግሞ ፍርድ ቤት ከቀረብሽ በኋላ ነፃ ናት ብሎ ለቆሻል እና እኔ ምንድን ነው ያልኩትኝ ይሄ እሷና የመንግስት ጉዳይ ነው። ድጋፍም ቸበርቻቻም አትፈልግም። ግን አንዳንዴ ደግሞ በሶሻል ሚዲያው ላይ እንደዚህ ውጥር ብለው ሲመጡ እና ትኩረቱን ሲስብ ቆይ እስቲ ላዳምጠው ከሁለቱም ጎን ምንድን የተፈጠረው ነገር ብዬ ፌስቡክ ላይም ሄጄ ያሉትን ነገር አየኋቸው። ከፊራ ጋር የነበረሽንም ኢንተርቪው በእውነት አላየሁኝም፣ ግን ዩቱብ ላይ እየፈለኩኝ ማየት ጀመርኩኝ። እንዲሁም ደግሞ ከዚህ ሶሻል ሚዲያ ላይ የምናውቃቸው ልጆች ጋራ ሁለት የተለያየ ሀሳብ የነበራቸው ልጆች ጋር ገብቼ ተወያየው እና የበረከት ትልቁ ጥፋቷ መጀመሪያውን ወደዚህ ሚዲያ ወደ ሶሻል ሚዲያ በፌስቡክም ወደ ቲክቶክም ስትመጣ ራሷን እንደ ገበሬ ነው እንጂ አርጋ የመጣችው እንደ አንድ የቢዝነስ ውመን ሽኪሚኪ አርጋ እኔ ያከሌ ዘር ነኝ፣ እኔ ያከሌ እንደዚህ ነኝ፣ ያከሌ ልጅ ነኝ ብላ አይደለም የመጣችው። እኔ በረከት ገበሬዋ ነኝ። በቃ የገበሬ ስራ ነው የሰራሽው እና ደግሞ ነገሮች ወደ ሌላ ነገር ወደ ዘርም ወደ ምንም ቢያስገቡ ከሆነ ደግሞ መብትሽ ነው። እኔ ያከሌ ልጅ ነኝ፣ ከእንደዚህ አይነት ቤተሰብ ነው የመጣሁት፣ በወስድ መሬት ይገባኛል። ምክንያቱም እኛ የታገለው እኮ ኢትዮጵያ ውስጥ ያሉት ሰዎች መሬቱን ተቀብለው ኢንቨስትመንት አድርገው እድገቱን የኢኮኖሚውን እድገት እንዲጨምሩ ነው እንጂ መሬቱን ታቅፈው እንዲተኙ አይደለም። በዜግነታቸው ሁሉም የሚሰጠው መሬት አለ። በዜግነት ደግሞ በችሎታው ደግሞ የሚሰሩ አሉ እና ይሄ ነገር ሊያንጫጫቸው አንዳንድ ሰው ችሏል። ግን እንደ ሴት ደግሞ ሁላችንም የምንኮራብሽ እንደ ሴት የመጀመሪያዋ ብዙ እናቶቻችን ገበሬ ሆነው ነው ያለፉት። ባሎቻቸውን አባወራ ረድተው ነው ያለፉት። አንቺ ደግሞ በትክክል ሴት ልጅ ግብርናን መስራት እንደምትችል ከውጭ ገብተሽ ወደ ሀገር ውስጥ ከሀገርሽ ባንክ እንኳን ሳትበደሪ፣ ምክንያቱም እኔ ስለማቅሽ ነው የማወራው። አሁን ያልሽውን ነገር የሚያውቅ ያውቀዋል። እኛ የምናውቀው ኢንቨስትመንት ብለው ገብተው ከኢትዮጵያ ብሔራዊ ባንክ ተበድረው
እዛው ሲቀበሩበትና ሀገሪቷን ሲያከስሩ ነው። እኔ ሁሌ የምናገረው ነገር ነው። ይዤ ወደ ሀገሬ ብር ገባለሁ እንጂ እኔ ከሀገሬ ባንክ አልበደርም። ምናልባት ብበደር መሬት ልበደር እችላለሁ። በተረፈ ግን ብር ግን አልበደርም። ችሎታዬን ግን ለሀገሬ እንትን ማለት እችላለሁ። አንቺ ግን ያንን ነገር ያደረግሽ ከበፊት የምናቅሽ በጣም ብዙ ሰዎች አለ። በጣም አሁን ስላንቺ አንድ ሰው እዚህ ጋር የፈለገ ነገር ቢናገር በረከት እችን ያህል አይሰማሽ። ብዙ ነገር አልፈሻል። የዛሬ 3 ዓመት የዛሬ 4 ዓመትንም ብዙ ነገር አልፈሻል። ገብተሽ ከዛ በፊት ማም ስትናገሪ ብዙ ከፍታንና ቁልቁለትንም አልፈሽ ነው የመጣሽው። መንግስት ላይ እንዲህ ሲያጠፋ መንግስት ራሱ ስቶፕ ብሎ ማስቆም አለበት። ምክንያቱም ፌዴራል ፈላጊው አካል ደህንነት እንኳን ይሄንን ማድረግ የሚችለው ህግ እኮ አለው። ጠበቃዎች እኮ ሲናገሩ እዚህ ላይ ሰምተናል። አንድ ሰው ተከሳሽ ሆኖ እንኳን ተከሳሽ ነው ብሎ በሚዲያ ማውራት ያስቀጣል። ያ ራሱ ፍርድ ቤት አውጥቶ በዚህ ምክንያት እንደዚህ ብሎ እስካላወጣ ድረስ ስተተኛውን እስካልተገኘችና ለሰዎች መማሪያ ካልሆነ ራሷ ባለቤቷ ተከሳሿ ፈቃደኛ ካልሆነች ይሄ ነገር እንዲወጣብኝ አልፈልግም ካለችም እኮ ማውጣት እኮ አይችልም። እኛም እኮ የሀገራችንን ህግ እኮ እናውቃለን። ግን ሀገር ውስጥ ያለ ዩቱቦች እንኳን በዚህን ያህል መንገድ ምክንያቱም አንቺ ተራሱ አይደለሽ። እኔ የሚያናደደኝ ተራሳውንና ሀገርን የሚጠቅም ሰው መለየት አቅቶናል። ተራሳው ስላልሆንሽ በዚህ መልኩ እንደዚህ ግልጽ መውጣት ያለበት አይመስለኝም። እና ይሄ ነገር እኔ ለመንግስት አካሎች ምላ ይሻሻል። ምክንያቱም ጠቃሚ ነሽ እንጂ ጎጂ አይደለሽም። ግብር ከፋይ ነሽ እንጂ ግብር ወሳጅ አይደለሽም። ብትበደሪም ሀገርሽ ነው። እንኳን አንቺ ቀርቶ ማንም ይበደራል። ተበድረው ዘርፎ ይዘው የሚሄዱ ሰዎችን እናውቃለን። ዛሬ ተከታትሎ የያዛቸው የለም። አንቺ ግን እዛ ላይ ንብረት አለሽ፣ መሬት ላይ የመሬት ንብረት አለሽ። ተንቀሳቃሽ ንብረት አይደለም ቋሚ ንብረት ያለሽ ሴት ነሽ። እንደ ቀላል መታየት የለበትም። ከዛ ላይ ስራሽ አድካሚ ነው። ስለዚህ ይሄ ነገር ለምንድን ነው በዚህ መልኩ የሚወራው ነው የኔ ጥያቄ። ሁለተኛ ነገር ደግሞ የዩቱብ ሽቀላ የሰዎችን ፖሊሲ የያዘውን ዶክሜንት አውጥቶ እየለጠፉ እንዲነበረች የኦፒዲዮ አባል ነበር። እኔ ቁጭ ብዬ ነው ያየሁት። የኦፒዲዮ አባል መሆን እኮ ምንድን ነው? ሰይጣናዊ ስራ ነው እንደሰራሽው? ሀገራዊ ስራ እኮ ነው የሰራሽው። መብትሽ እኮ ነው አባል ነው። የኦፒዲዮ አባል ሆኖ አይደለም ሀገር እየመሩ ያሉት። ምንድን ነው ፕሮብሌሙ? ይሄ በሌላው ሰዎች ክብርን ያለ አይደለ የሚመጡበት መንገድን እያመቻቸን እንደሆነ ነው። ዶክተር አብይም የኦፒዲዮ አባል ናቸው። ኦፍኮርስ የኦፒዲዮ ሊቀመንበር ነበሩ እሳቸውም አይደለም እንዴ? ኦፒዲዮ ሊቀመንበር እኮ ነው ወደ ቤተመንግስት የገቡት። ወደ ፌዴራል መንግስት ፓርላማ ገብተው ነው። እንዲያውም የፓርላማ አባል አይደሉም ምናምን እየተባለ ስንት ጣጣ አለው አሁን። እና የኦፒዲዮ መታወቂያ አውጥቶ ማሳየት እንዲም ነበረች እና ከአንቺ የበለጠ ለሀገሩ ይሰራል እንዴ? ለካ በደንብ የታገልሽም ሰው ነሽ። ገበሬ ብቻ አልነበርሽም አንቺ። ገባሽ? ብዙ ስራ የሰራሽ ትራቨል ኤጀንሲ ነበራት፣ እንዲህ ነበራት፣ እንደዚህ ነበራት። አንድ ሰው አቅሙና ችሎታ ካለው ለምን 12 ካምፓኒ አይከፍትም? አንዱንም ማንቀሳቀስ ያቃተው ራሱን ያልቻለ ሰው ስላለ ብቻ አንቺ አቅም ሰጥቶሽ 12 ካምፕስ ስትፈልጊ ትራቨል ኤጀንሲ ስትፈልጊ ሆቴልና የፈለግሽ የማድረግ አቅሙ አለሽ፣ ኢንካሙ አለሽ። ያንቺ ጉዳይ ነው ይሄ። እንዲያውም ልትሸለሚ ነው የሚገባሽ። በእንደዚህ አይነት ዘርፎች አንድ ሴት ልጅ ይዛ ቤተሰብ ይዛ መሬት ይዛ ከአፋር እስከ ደቡብ ከምስራቅ እስከ ምዕራብ ማንም ወንድ የማይሰራውን ነገር እየነዳች እየሄደች በመብረቅ ሁሉም ነገር እንከታተልሻለን። አንቺ ማንከታተልሽ እንደምስሽ እምንኮራብሽ እንጂ የምናፍርብሽ ልጅ አይደለሽም። የፈለገኝ ነገ ለምን በረከት ዘረፈች አሉኝ እኔ ኮራብሻለሁ። ልንገርሽ በጣም ነው የምኮራብሽ። ምክንያቱም እኔ ብዙ ሴቶች ማድረግ ያልቻልነውን ነገር አንቺ እጥፉን አድርገሽልናል። አንቺ ያለሽን ካምፓኒ እያንዳንዳችን ብንይዘው ደስተኞች ነን። አንቺ እኮ 12ቱን ያዝሽው አሉ አይደለም እንዴ? ተጎልተው የሚውሉ ወንድ ሆነው የወንድ ስራ የማይሰሩ ስሚ፣ በጣም ነው የምንኮራብሽ። አይስወር በጣም ነው የምንኮራብሽ። የኔ ስለሆንሽ ደስ ይለኛል። በጣም ነው የምኮራብሽ። ቴንክ ዩ። እና አትስሚያቸው፣ ምንም ነገር አትስሚያቸው። ሂጂበት። ይሄ ፖሊሲ ሲስተም ችግር ሊኖር ይችላል። ልትሳሳች ትችያለሽ። ያ ስህተት ደግሞ ማለት ጥፋት አይደለም። ገብቶሻል? አንቺ በሌለሽበት አጭበርባሪ ያለበት ሀገር ነው። ብዙ የምናውቀው ነገር አለ፣ ግን የራስን ገበና አውጥተን አንሰጥም። እንዲሻሻል እንጂ የምንፈልገው ብዙ አይነት እናንተ ከምታውቁት የበለጠ እኛ የምናውቃቸው ነገሮች አሉ። ሰውን እንዴት አድርጎ ወደ እስር ቤት ማስገባት እንደሚቻል፣ ሰውን እንዴት አድርጎ ጠምጥሞ፣ ይሄ በሙሉ መቆም አለበት። የግል ጸብ ካለ እኔ አሁን የግል ጸብ ያለሽ ነው የሚመስለኝ ከልጁ ጋር፣ ወይንም ደግሞ እንዲሁ አንዳንድ ጊዜ የግል ጸቡን ባታውቂው እንኳን የሆነ ተነሳስቶ አንዳንድ ሰው የሆነ ባህር ያለ ተነሳስቶ በቃ እቺ ሴትዮ አስጠልታኛለች እና በዚህ ልጠቀምባት ያለም ይመስለኛል። ገብቶሻል? ለመልካም ያርግ። አይ ስራ አይደለም ጥሩ ነው፣ ግን ይታቀፍ፣ በደህንነት ይታቀፍ፣ ወይ በፖሊስ ይታቀፍ፣ ወይ በማህበር ይታቀፍ፣ ወይ ህዝቡ ተሰብስቦ ይቀፋውና ሌቦችን ያወጣ።
እየዞረ ሲያወራ እንኳን እነ መንሱር ላይ ዞሮ እኔ እሱ ልጅ ምን ችግር እንዳለበት አላውቅም። ዞሮ መንሱር ላይ ነው፣ ዞሮ በረከት ላይ ነው፣ ዞሮ የሆነ በቃ አይ ዶንት ኖ። እኔ አሁን እዚህ ጋር መናገር የማልፈልጋቸው ነገሮች ነው። ግን በነገራችን ላይ ነው ችግር አለበት። ባለሀብት ነኝ ብሎ አቅማ ብሏል እንዴ? እኔ ለመጀመሪያ ጊዜ ካንቺ በኋላ ነው ያየሁትኝ። እስቲ ቆይ ማን ነው እንደዚህ የሚያደርገው ብዬ ጠይቄ አየሁኝና መንገደኛው ላይ ቀረበ አየሁትኝ። ከዛ በፊት እነ መንሱር ላይ አይቼዋለሁ። ግን በቃ ጥሩ ስራ ሊሆን ይችላል። ግን ይሄ ሰውዬ በመንግስት የታቀፈ አይደለም ነው። አሁን ምንድነው አንድ ሰው ይልሽ በህግ ጥላ ስር ካለ ለዳኞችም እኮ ፋታ ያስፈልጋል ማለት ነፃ ሆኖ ጭንቅላታቸው መመርመር እንዲችሉ፣ ነፃ ሆኖ ፍርድ መስጠት እንዲችሉ፣ ነፃ ሆኖ ህጉን ኤክሰርሳይዝ ማድረግ እንዲችሉ ምን ያስፈልጋቸዋል? ጋፕ ሊኖራቸው ይገባል። ሚዲያ ጋጋታ ሲኖር ተጽዕኖ ይመጣል፣ ተጽዕኖ ይኖረዋል። እኔ በነገራችን ላይ አንድ ነገር ልንገራችሁ። ኢትዮጵያ ዳኛ አላት። በኢትዮጵያ ዳኞች 1% ጥርጥር የለኝም። ለምን እኔ ህዳር 14 ታስሬ ነበር እንደምታውቁት። ፍርድ ቤት ቀርብ ያለው 14 ጊዜ ፍርድ ቤት ቀርብ ያለው ዳኛ ላይ ችግር አላየሁበትም። አቃቤ ህግ ላይም ችግር አላየሁም። በነገራችን ላይ አቃቤ ህግም ህግ ነው፣ ህጉ ላይ ነው ያለውን ነገር ነው የሚያስቀምጡት። ችግር ያየሽው ማን ጋር ነው ካልሽ ፖሊስ ጋር። ምክንያቱም ሁሌ ዳኛ ፊት ሲቀርቡ ምንድነው ይሄ ምን ማለት ነው እያለ ዳኛ ራሱ ይጠይቃቸው ነበር። እና ሰውም ሲፈታ አይፈቱም። እንትን ፍርድ ቤት ቀይረው ይወስዳሉ እንጂ ሌላ ቦታ ከፍርድ ቤት ፍርድ ቤት ይቀይራሉ እንጂ የመፍታት ባህሪ የላቸውም። እኔ ግን እውነት ለመናገር ኢትዮጵያ ውስጥ ዳኞች አሉ። በዳኞች እተማመናለሁ በእውነት ምክንያቱም ዳኞች ማንንም አይተሙም። በቃ በራሳቸው መንገድ ነው ነገሮችን ሲያዩ ያየሁት ማለት ነው በግሌ። አቃቤ ህግ ላይም ችግር አላየሁም። እንደነገርኩ ግን ፖሊስ ልክ እዚህ ቦታ ላይ አልሆን ካለው ልደታ አልሆን ካለው አራዳ አልሆን ካለው ሌላ ፍርድ ቤት ይዞ ከሄዳል እንጂ ዳኞቹ በሰሩት ስህተት ወይም ባደረጉት ነገር አይደለም። እንደውም እግዚአብሔርን የማመሰግነው እንደው እኔ 7 ቀን ነው አይደል የታሰርኩት፣ ከ2 ወር ከ10 ቀን አካባቢ ነው እስር ቤት የነበርኩት። በዛ ቆይታዬ አገሪቷ ዳኛ እንዳላት ፍርድ ቤት እንዳላት አረጋግጫለሁ። ከዳኞች ጋር ምንም አይነት ችግር የለብኝም፣ ምንም አይነት ነገር የለብኝም። እውነቴን ብነግራችሁ ግን ዳኞች የሚሰጡት ትዕዛዝ ግን ስለማይፈጸም እፈራለሁ። ምክንያቱም ዳኛ ያዛል እንጂ ድርጊቱን ሄዶ አትያዝ ልቀቅ አይልም። እኔ በሰበር ሰሚ ችሎት በአስገዳጅ የትዕዛዝ ነው የተፈታሁት። በሰበር ሰሚ ችሎት የኔ ኬት ሰበር ሰሚ የሚደርስ አይደለም። ነፃ ናት፣ ምንም የለባትም። ህገወጥ የሰው ዝውውርም የለባትም፣ ንጹህ ሰው ናት። የመኒ ላውንደሪም አካውንቷ ንጹህ ነው። ሐዋላም ከሀገር ውስጥ ያስወጣችሁ ገንዘብ የለም። ምንም አይነት ነገር እንዲህ ተብሎ ምንም አይነት የተገኘብኝ ወንጀል የለም። ነፃ ናት ብሎ ዳኞች ፍቱ ሲሉ ካልፈታኝ እንዴት ነው ማልፈራው? እፈራለሁ። ገባ? ለምን ሁሉም ነገር በእጃቸው ነው ያለው። እኔ አንድ ተራ ግለሰብ ነኝ። በረከት እኮ ምንም ላደርጋቸው አልችልም። እና ያም ስለሆነ ነው ሰዎች ተጋፈጪ። ለምንድን ነው የምጋፈጠው? ለምንድን ነው ደሜ ደመ ከልብ የሚሆነው? ለምን እኔ ልጆች እናት ነኝ እኮ። ንብረቴ ለምን አፈርድሜ አይበላም? ለምን ገደል አይገባም? ከንብረቴ ጋር አይደለም ጉዳይ። በነገራችን ላይ ግልጽ ብነግራችሁ እኔ ልነግራችሁም አልፈለኩም እንጂ ያለሁት አየርላንድ ነው። መቼም ይታያችኋል። ማታ ሆኖ እኔ ቀን ነኝ። እኔ አየርላንድ ውስጥ ነኝ ያለሁት። በስነ ስርዓት ደግሞ ቪዲዮ ለቅላችኋለሁኝ። ዛሬ ነው የመጣሁት ወደ አየርላንድ። ያለሁት አየርላንድ ነው። በአየር መንገድ ነው የመጣሁት ቀጥ ብዬ እና ምንም አይነት የገጠመኝም ችግርም የለም፣ ምንም የለም። እግዚአብሔር ይመስገን። ልጆቼም እዚሁ ናቸው ያሉት። ልጆቼንም ይዤ ነው የመጣሁት። ስለዛ የሚያናግረኝ ሰው ካለ ወደፊትም በስነ ስርዓት በህግ በደንብ እንነጋገራለን። ስራዬንም እሰራለሁ። ብዙ አፍሪካ ሀገሮች ውስጥ ከአንድም 3 የአፍሪካ ሀገሮች ውስጥ እርሻ አለኝ። የተለያዩ ኢንቨስትመንቶች አሉኝ፣ እሰራለሁ። እዚህም እንደዛው ዱባይም አለኝ፣ እሰራለሁ። በፍጹም በምንም አይነት ተአምር መስራቴን አላቆሙም። ሴቶች ተስፋ እንዲቆርጡ በእኔ አልፈልግም። ምክንያቱም ብዙ ሴቶች እየደወሉ ያንቺን ካየን በኋላ ተስፋ ቆረጥን፣ ብዙ ዲያስፖራዎች እየደወሉ በጣም ተስፋ ቆረጥን። ለምን ተስፋ እንቆርጣለን? እስከ መጨረሻው ድረስ እንሰራለን፣ እስከ መጨረሻው እንበረታለን፣ እስከ መጨረሻው እንታገላለን። ገባ? እስከ መጨረሻው ማለት ነው። የፍርድ ሂደቱ ነው ዳኝ እንትን ጠበቃ ሄዶ ይሰማል፣ አለቀ። በተረፈ ግን ዋስትና የማያሰጥ አንቀጽ ተጠቅሶብኝ ማለት ነው ሄጄ የምጋፈጠው እኔ በረከት ማን ስለሆንኩ ነው? ምንድነኝ? ለምን እጋፈጣለሁ? ማለት እኔ ቅርጫ ይዘው ቅርጫ እንዲያደርጉኝ ነው የምጋፈጠው?
ኦልሬዲ እኔ በቃ ቪዛ መኖሪያ ፍቃድ አለኝ የአሜሪካም አለኝ መጥቼ ነበር አሜሪካን ሀገርም የአሜሪካንም አውጥቻለሁ የአይርላንድ ደግሞ ረጅም አመት ነዋሪ ነኝ ስለዚህ ክፉ ደግ ከመነጋገር ወዲያ ከመባባል ለምን ደብሊን ቀጥ ብዬ አልመጣም ብዬ ወደ ደብሊን መጥቻለሁ ውጪው ማይ ከፈለጋችሁ ደግሞ አስከልማችኋለሁ በነገራችን ላይ የሆነ ነገር ላሳያችሁ እቤት ስመጣ ያየሁትን ማለት ነው አሁን ቤትሽ ውስጥ ነው ያለሽው እኔ ግን ፈራውን በጣም ነው የማዝነው አይስር በጣም ነው የማዝነው አሁን ተስፋ ነው የምትቆርጠው በቃ እኔ አሁን እኔ አልሄድም ዞቢዞ አልሆነ ኢንቨስትመንት ማላረግም ልጄ ግን የበረከትን አሪያ ነው የምትከተለው ልጄ 5 ሳንቲም ይዛ ነው የምትሄደው 5 ሳንቲም ታባየ እና አንዳንዴ ታሳዝነኛለች እንዴት ብለሽ ነው እዛ ሀገር የምትኖሪው ነው የምላት እና ላሳያችሁ ቤቴ ስመጣ ያገኘሁትን ላሳያችሁ ምንድነው ይሄ የዱባይ ነው ባንዲራው ምንድነው የፍልስጤም ነው እንዴ ኦኬ በጣም ብዙ ቤት ላይ እንደዚህ ተጽፏል እና እስቲ ካሜራው ከዞረልኝ ልሞክር አየሩ ራሱ ደስ ይላል እንጂ ምን ይመስላል አየሩ ራሱ ደስ ይላል በጣም ያምራል ሰፈሩ ቤቱ በጣም ያምራል በጣም ያምራል የዩሮፕ ቤቶች በጣም ያምራሉ ታዲያ ምን አጨቃጨቀሽ እንደዚህ አይነት አየር ያለበት ዝም ብለሽ አይርላንድ ላይ ያለሁት ባለፈው ኢትዮጵያ ነበር ባይ ዘ ወይ እንዴት ናችሁ ደህና ናችሁ እኔ በረከት እኔ ፍሬንድ ነኝ Oh. Hi, how are you? Hi, cutie. ስንት ዓመቷ ነው? 7 Oh, she's so cute. By the way, ኢትዮጵያ አግኝቻችኋለሁ ከነ ቤተሰቦቻችሁ አንድ ላይ የሆነ ቦታ እና እኔ በጣም ማደንቅሽ በጣም ማከብርሽ በጣም ብዙ ጊዜ ነው ስከታተልሽ ገና ኢትዮጵያ ስትመጪ ነው በረከት ገበሬዋ ሲባል እንዴ የሴት ገበሬ አለ እንዴ ብዬ ገርሞኝ ሳይሽ የነበረውና መሰው ወርቄን አያችሁልኝ እሺ ቴንክ ዩ ድፎ ዳቦ ይዘሽ ነው የርሺው በነገራችን ላይ አንቺ ተናገሪ ብዬ ነው እንጂ ትላንት ቪዲዮ ስደውይልኝ ኢትዮጵያ ኤርላይንስ ውስጥ ነበርሽ ኢትዮጵያ ኤርላይንስ ውስጥ ነበርሽና እንዴ አይ ኦነስት ለህዝቡ የምናገረው እንደ በረከት ወንትር ተብለሽ ምንድነው ጉዳዩ እንደውም በሳቅ እኔ አዎንታ ላየሽም እንደ አልኳት እሱ ስለሆነ አሁን ከመንግስት በላይ የሚፈልግሽ እሱ ስለሆነ ግን ልብ የሚሰብር ነው ስልሽ ቅድም የተናገርሽው ጥሩ ንግግር አለ ዳኛ አለ ሲባል እኔም የኢትዮጵያ ዳኞች ላይ በጣም ሙሉ እምነት አለኝ ስላየዋቸው ነው ከራሴ ኤክስፒሪየንስ ተነስቼ ማለት ነው በጣም ቆራጥ ለዛውም የሴት ዳኞችን ይገጥመውኛል ለውሳኔያቸው ወደ ኋላ የማይሉ በኬዝ ላይ ቤተሰቦቻቸውን እስከ መገበር ድረስ የሚደርሱ ሜሞ የማይቀበሉ ሜሞ ማለት ወረቀት ተጽፎላቸው ወርውረው እንዲፊት ለፊት የሚወረውሩ አይነት ዳኞች አሉ በጣም ቆራጥ የሆኑ ዳኞች አሉ እና አሁን ደግሞ የበለጠ ይሰራሉ ብዬ ተስፋ አደርጋለሁ በጣም እንዳልሽው ነው ጥሩ በጣም እውነትን ይዘው የሚሄዱ ከፖሊስ መርመራ በላይ ራሳቸው መርማሪ መስለው ሁሉ ኬዙን የሚመረምሩ ዳኞች አሉ ኢትዮጵያ ውስጥ በጣም እኔ እሱ ነገራቸው ይገርመኛል ኬዙን ፖሊስ ይዞ የመጣውን እንደገና እንደ መርማሪ ይሄን ነገር ለምን እንደዚህ ያደረግከው ይሄ ነገር እንደዚህ ነው ምንድነው ግን ከሱ የምትፈልጉት ሁሉ ሲባል ሰምቻለሁ ማለት ለኛ በግልጽ ነገሩን ከዚህ ሰው የምትፈልጉት ነገር ምንድነው በግልጽ ነገሩን ብለው በችሎት ፊት የሚጠይቁ ዳኞች አሉ እና እነዚህ አይነት ዳኞች ሊበረታቱ ይገባል እውነትሽን ግን ፖሊስ ላይ ያለው ምለው ፖሊስ እንደ ተቋም ሳይሆን የምተቸው እንደ ግለሰብ አሉ እንደ ግለሰብ ማለት ፖሊስ ተቋሙ ትልቅ ተቋም ነው ሀገራዊ ተቋም ነው ኢትዮጵያ ከተመሰረተችበት ጀምሮ ያለ የሚኖር ተቋም ነው አመራሮቹ አሁን ባሉት አመራሮች ጥሩ አይነት ስራዎች ሲሰሩ አይቻሉ ግን በፖሊስ ውስጥ ጥሩ ስነ ምግባር የሌላቸው ፖሊሶች ይኖራሉ አይኖሩም አይደለም ይኖራሉ እነዛ ፖሊሶች የሚያደርጉት ድርጊት ተቋሙን ሊያሰድብ ይችላል ስለዚህ ፖሊስ ወርታች ወርዶ ራሱን ፈትሾ እነዛን ግለሰቦች ማውጣት አለበት ብዬ አምናለሁ ከዛ ውጪ ግን
አሁን ለደረሽበት በሰላም ወደ ሁለተኛው ሀገርሽ እኔ እንደውም ፓስፖርትሽን ስታሳይ ነበር ኢትዮጵያዊ መሆንሽን እና ብዙዎቻችን ቀይረናል። ብዙዎቻችን ፓስፖርት ቆይላ ወስጃለሁ እኮ የ10 ዓመት እንግዲህ ከኢትዮጵያ ውጭ ነው ሲባል እሱን አይቻለሁ አልናገርም ብዬ ነው። አንቺ የ10 ዓመቱን ሰጥተዋት ነው የወጣችው እና እኔ እሱ ነገር ገርሞኛል። ጂጂ እሱ ነገር ገርሞኛል። የ10 ዓመቱን ሰጥተዋት ነው የወጣችው ትላንት። ታሳየን እስኪ እንየው። ቆይ ላሳያችሁ። ምንድነው ያስፈራምት? እኔ እኮ አላውቅም። ፓስፖርት አዲስ መጥቷል እና አሮጌው ሊያልቅባት ሲል አዲሱን ሰጥተዋት ነው የወጣችው እና ላይ እኮ አይደለም ችግሩ ያለው ወይ ፓስፖርት ሁሉ እንደ በረከት እኮ ፕራይም ሚኒስቴራችንም እኮ ቸግሯቸዋል። ወደ ታች መውረድ እኮ በሩን ቢከፍቱላቸው ወርደው ራሱ ቢይዟቸው ደስ ይለዋል። አብይ አህመድ ራሱ አቅም ብቻውን ሆኖ ነው እንጂ ያ እና በጣም ነው እኔ የምተማመንባቸው ተቋም በአዲስ አበባም ፖሊስ በፌደራል ፖሊስም ተቋም ላይ ምንም ጥርጥር የለኝም። በጣም አመራሮቹ አሁን በጣም ጥሩ አመራሮች ነው ያሉት። ግን ውስጥ ላይ ትንሽ ችግር ሊኖር ይችላል። እሱ የሚስተካከል ጉዳይ ነው። ከዛ በተረፈ ግን እንደዚህ አይነት ግለሰቦች ይሄ የኢትዮጵያ የቀድሞ ፓስፖርት ነው። ኤክስፓየርድ ሊያደርግ 2 ዓመት ይቀረዋል። ይሄኛው ግን ያው የሚመጣ ነገር አይታወቅም ተብሎ አዲሱን ግን ወሰደ። ባለቤትሽንም ሰላም በይልን፣ አይተነዋል ከኋላ አንተ ልጅ Salam. Hi Mr. Nathan, how you doing? Hi, how are you? Good to see you. Thank you for all the support. Yeah, we just discussed with her about the situation. I'm really sorry that this is happening to her. Okay. So I'm sorry guys on behalf of our country. So you guys hard worker. I really appreciate it. To work, to continue. This situation is going to be solved. I believe our Prime Minister. I believe the law enforcement. I believe the judgment to reduce to fix this situation. So don't feel bad. This is happening most of the time. So I'm really sorry on behalf of my country. So Mr. Nathan, I'm really appreciated to see you with your sweet wife. And then how you feeling now? I'm good. I'm good. Really, it's been a very tough time. Barakat, she's done so many things, and then for this to happen, and for me as a foreign person within the country, the most difficult part for me was who do I go to? Barakat does everything. She's able to communicate and deal with everything. But when she's not around, who do I go to? Who do I ask for help? And that was my challenge. That was the most difficult part. But now, this is life. We are resilient people that we can pick up and shake off ourselves and continue. And let's put it this way: it's like no hard feelings. We need to move on. If we start looking behind us as to what's happened, you can just forget about life. You have to look forward. No point looking at the rear mirror of your car when you're driving forward, and that's what we're doing now. And Barakat she's really strong, and I'm so proud of her. And the most important thing for me is that our girls, that they take after her. And if this can be then a model for the future for other girls within Ethiopia, to show them that they can do things. They don't have to listen to the people that keep saying, no, you can't do this. I was only discussing this with my mom today. There was one singer here in Ireland, and they said to her, no, the best thing you do is go get a job in a cafe, because you're never going to make anything for yourself. Now she's a singer, and she's done many things. She said she used bad language, and she said, no, I'm going to do this myself. Barakat's exactly like that. She's a doer. She gets things done. Yes, you have challenges, but that's life, and we have to deal with this. But now we need support. We need support, and from all of you, thank you very much. I'm not going to interrupt your live discussion. No, we are stand with her. So she's a hard worker. She's wonderful. She's like a.
Yeah, appreciate. she represents our women, our hard work women. So I'm really appreciated to behind her. You are great husband to accept her question. At first, when she decided to invest in Ethiopia, I know you guys because when you are married, you make a decision with her. So I'm really appreciated to make a decision when she asking the first question to invest in Ethiopia. So now this is struggling time. So I know the prime minister is gonna fix this. So thank you for coming to joining us. Sorry to interrupt you, but so many people have said this now that give him time. He will fix everything, and I'm trusting in this because I want to be able to go back and have the comfort of being able to continue working because it's for the benefit of everybody. There's so many opportunities in the country, and let's just progress and keep moving forward. Yeah, keep moving forward there. Now election time, that's why maybe case is like it look like quiet time. So now election time in Ethiopia, I believe after election something happened. So thank you for coming. Thank you for coming, Mr. Jonathan. I really appreciate it. And for the support from everybody. You know, we love you guys. We love you. We are Ethiopian. We love you. We stand with you. Very much. Thank you. I'll leave you now. Okay. Okay. ኤኒዌይ እሱ በነገራችን ላይ ምንም ኔጌቲቭ ነገር የለውም ስለ ኢትዮጵያ ኖሮትም አያውቅም ወደፊትም አይኖረውም። ሁሉ ቀን ኢትዮጵያ ብዙ ኦፖርቹኒቲዎች አሉ። ኢትዮጵያ ብዙ ሪሶርስ አላት። ኢትዮጵያ ብዙ ሊሰራባት ይገባል ብሎ የሚያምን ሰው ነው። እንደምታውቀው አንዳንድ ሰዎች ከኔ ስለኔ ሲያወሩ በጣም ኃላፊነት በጎደለው መልኩ ባለቤቷ እንዲያርጎን ደግነቱ እግዚአብሔር ይመስገን አማርኛ ስለማይሰማ ማንም የሚያወራውን አይሰማም። ማንም ምንም ቢያወራ አይችልም አማርኛ። ለምን ብዙ ጊዜ ኢትዮጵያ ነዋሪ አይደለም፣ ግን በጣም ብዙ ጊዜ ይመላለሳል። በጣም ፖዚቲቭ ነው ለኢትዮጵያ ጆናታን እና አሁን ራሱ ይስተካከላል ነገሮች መልካም ይሆናሉ ከማለት ውጪ አንድም ነገር ክፉ ነገር ተናግሮ አያውቅምና አንዳንድ ጊዜ ሰዎች ኃላፊነት በጎደለው መልኩ አሁን አወንታ ባለፈው ምንም አይነት እንትን ሳይል መሳሪያ ፍቃድ አለው ይሸጥ ነበር። መብቱ እኮ ነው። የሀገሩ መንግስት ነው የሰጠው ፍቃዱ። መብቱ ነው መሸጥ። ገባ ከፈለገው ሀገር ጋር ዲል አድርጎ እዚህ አሜሪካ ውስጥ በየማርቱ አለ ግለሰቦች ፍቃድ አውጥተው አይደለም እንደሱ አይደለም። የጆናታን በሼር የሚያስተዳድረው አብሮ ከጓደኞቹ ጋር የሚሰራው ድርጅት ምንድነው መሰለ ሬብልስ ጋር ዲል ማድረግ አይችልም፣ የተከለከለ ነው። አማጽያን የሚባሉ አሉ አይደለ? አንጃ የሚባሉ አሉ። ኦር ደግሞ እንደ ሽብርተኛ የሆኑ ቡድኖች አሉ። ከነሱ ጋር ዲል ማድረግ አይችሉም። ዲል ማድረግ የሚችሉት ወይ መነጋገር የሚችሉት ኢቭን ኮንሰልት ማድረግ የሚችለው በተባበሩት መንግስታት ባንዲራውን ካውለበለበ አገር ጋር ብቻ ነው። የተባበሩት መንግስታት ባንዲራውን ካልተቀበለው ሀገር ጋር እንደ ሀገር ራሱ ማለት ነው ሀገር ያልሆነ እንደ ሀገር አሁን ሀገር ነን ብለው የሚያስቡ ሀገር ያልሆኑ አሉ አይደል? እንደነ ሶማሌላንድ ያሉ ከነሱ ጋር እንኳን ዲል አያደርጉ። የነሱ ድርጅት ከሀገር ጋር ብቻ ነው ኮንሰልት የሚያደርገው። ምክንያቱም የነሱ ሃይ ኤንድ የሆነ ሴኩሪቲ ዕውቀት ነው ያላቸው። መንግስት ቤት የሰራ ሰው ነው ገባ። እንደዚህ ከሬብልስ ጋር ከቡድን ጋር ምናምን ወርዶ አይሰራም ጨርሶ ማለት ነው። በጣም ኃላፊነት የሚሰማው በጣም ሪፐብሊካን ጋርድ ውስጥ 10 አመት ነው ሪፐብሊካን ጋርድን የመራው የአየርላንድን ማለት ነው። በጣም በንጽህና በጣም በኃላፊነት ነው የሚሰራውና አሁንም እሱ ስለ ኢትዮጵያ በጣም ፖዚቲቭ ነው። ስለ ኢትዮጵያ ክፉ ነገር አያስብም። እኔም ደግሞ ብዙ ነገር አልነግረውም። በነገራችን ላይ የተከሰቱ ነገሮችን በጠቅላላ ለልጆቼም አልነግራቸውም። ልጆቼ አማርኛ ይሰማሉ፣ ግን እንዲህ ሶሻል ሚዲያ ምናምን ስለማይከታተሉ ምን እየተፈጠረ እንደሆነ አያውቁም። እሱም አንዳንድ ነገር ሰው እንደዚህ ሲነግረው ይጠይቀኛል። ተዋቸው ዝም ብለው ነው እለዋለሁኝ። ለምን ኢትዮጵያን እንዲጠላት አልፈልግም። አሁንም ቢሆን ምንም ቢሆን ኢትዮጵያ ሀገራችን ነች አይደል? የፈለገ ነገር ቢፈጠር ሀገራችን ነችና ሀገራችንን ደግሞ ሰው እንዲጠላብን አንፈልግም። እኛም አንጠላትም። የፈለገ ነገር ቢሆን ማለት ነው። ኮፒሊንክ አድርጉት። በጣም ጃም እያደረጉ ሰው እያወረዱ ነው ያሉት፣ እያየዋቸው ነውና እዚህ ጋር እኔ ጋር ይመጣል። በጣም ጃም እየተደረገ ማለት ነው። ከየት እነዚህ ሰርቨር ላይ በጣም አደገኛ የሆኑ ሰዎች አሉ መሰለኝ። ሰው ያወርዳል እንትኑ እንዳይወጣ እንዲይዘው ይመጣልኛል እዚህ ጋርና ሪፖስት አድርጉት። ያለው ነገር ይሄ ነው። ሁሉ ነገር መልካም ይሆናል ብለን እናስባለን። ነገሮች ይስተካከላሉ እንላለን። ያው እግዚአብሔር ይመስገን የ10 አመት ፓስፖርት አለኝ።
አሁን ይሄ አዲስ ፓስፖርት ነው። ይሄኛ ግን ኤክስፓየርድ ሊያደርግ 1-2 ዓመት ይቀረዋል። ይሄ አዲስ እንደሆነ ራሱ ያስታውቃል። የአሜሪካ ፓስፖርት ነው የሚመስለው እኮ ኢትዮጵያ አዲሱ ፓስፖርት ነው እና 10 ዓመት የሚያገለግል የ10 ዓመት ነው የሚሰጡት። አሁን ይሄ አዲሱ 10 ዓመት ነው። በነገራችን ላይ የኢሚግሬሽን ኃላፊዋን ሚኒስትር